ሰላም ጤና ይስጥልኝ የትዝታ ኢንተርቴይንመንት ተከታታዮች። ትዝታ ትናንትን ከዛሬ የሄዱትን ከቀሩት የሚያገናኝ ድልድይ ነው። በጥበብ ማህደር ውስጥ የማይረሱ ስራዎችንና ኢትዮጵያውያንን የምንዘክርበት ትዝታ ኢንተርቴይንመንት ነው። ዛሬ በትዝታ ማህደራችን በጣፋጭ ድምጹና በባህላዊ ዜማዎቹ የብዙዎቻችንን ቤት ያደመቀውን ዛሬ ላይ ግን በሞት የተለየንን ድንቅ የጥበብ ሰው ድምጻዊ ሰማኸኝ በላው ወይም ሰሜ ባላገሩን በክብር እናስባለን። አብራችሁን ቆዩ። የኪነ ጥበብ ባለውለታው ድምጻዊ ሰማኸኝ በላው። ጥበብ ሰዎችን ታገናኛለች፣ ታስደስታለች፣ ባህልና ማንነትንም በትውልድ መካከል ታሻግራለች። ያንን ድንቅ የጥበብ ድልድይ ከገነቡትና ለዘመናት ኢትዮጵያዊ የባህል ዜማዎችንና ለግጥም አወራረድ አዲስ ለዛ ከሰጡት የኪነ ጥበብ ባለውለታዎች መካከል ድምጻዊ ሰማኸኝ በላው ተጠቃሽ ነው። በብዙዎቻችን ዘንድ ሰሜ ባላገሩ በሚለው ስም የሚታወቀውና ተወዳጁ አርቲስታችን ባደረበት ህመም በሕክምና ሲረዳ ቆይቶ በዚሁ ሳምንት ከዚህ ዓለም በሞት ተለይቷል። ሰማኸኝ በላው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በተለይ በባህላዊና ማህበራዊ ይዘት ባላቸው ስራዎቹ ጎልቶ የወጣ ከዋክብት ነው። የሱ ስራዎች ዝም ብሎ የሚሰሙ ብቻ አልነበሩም። የኢትዮጵያን ገጠርና ከተማ ባህልና ወገን አጣጥመው የሚቀርቡ ድንቅ ስራዎች ነበሩ። ሰሜ ባላገሩ በሚለው መጠሪያው ልክ በስራዎቹ ሁሉ ውስጥ የሀገርን ሽታ፣ የባህልን አቅምና የማንነትን ክብር በዜማው ሲያስተጋባ ኖሯል። እሱ መድረክ ላይ ሲቆም ድምጹ ሲሰማ የነበረው ጉልበትና ፍቅር አድማጩን በቀላሉ የሚስብ ነበር። በተለያዩ የሙዚቃ ይዘቶች ውስጥ የነበረው ተሳትፎም ጥበብን ምን ያህል በጥልቀት እንደሚረዳ ማሳያ ነው። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ዳቦት እንስራ፣ ዘናበይ፣ ባላገርና ሌሎች ይገኙበታል። ሰማኸኝ በላው በዜማዎቹ ብቻ ሳይሆን በህይወት ፈተናዎች ውስጥ ባሳየው የሞራል ልዕልናና ለህሊናው በነበረው ታማኝነትም ጭምር ልዩ የጥበብ ሰው ነበር። ብዙዎች የማይረሱት ነገር ግን የእሱን እውነተኛ ማንነት ፍንትው አድርጎ የሚያሳይ አንድ ልብ የሚነካ የህይወት ታሪክ አለው። ታሪኩ የሚጀምረው በ1994 ዓ.ም ነው። ሐምሌ 7 ቀን እኩለ ሌሊት ላይ በአዲስ አበባ ባምቢስ ድልድይ አካባቢ በደረሰ ድንገተኛ የመኪና አደጋ ከሰማኸኝ ጋር አብሮ የነበረው የቅርብ ጓደኛውና የታወቀው የዜማና ግጥም ደራሲ ግሩም ተስፋዬ ህይወቱ ያልፋል። ይህ አደጋ በሰማኸኝ ህይወት ውስጥ ትልቅ ጠባሳ ጥሎ ያለፈ ክስተት ነበር። ክሱ ፍርድ ቤት ደርሶ በመጀመሪያ በገንዘብ ቅጣት ቢሰናበትም በኋላ ግን በአቃቤ ህግ ይግባኝ ተጠያቂነት ከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ በሰማኸኝ ላይ የ5 ዓመት ጽኑ እስራት ይፈረድበታል። የሚገርመው ግን ይህ የእስር ውሳኔ ሲተላለፍ ሰማኸኝ ለስራ ጉዳይ አሜሪካ ነበር የነበረው። በወቅቱ በነበረው ሁኔታ ክሱ የፖለቲካ አሻጥር አለበት ብሎ ቢያምንም በአሜሪካ የመቅረት ሙሉ እድልና መብት ቢኖረውም የሱ ህሊና ግን ሌላ ውሳኔ ወሰነ። የጓደኛ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነጻነት መኖር አለብኝ በማለት በብዙዎች ዘንድ የማይታመን ውሳኔ ያስተላለፈ። ለመታሰር ትኬት ቆርጦ ከአሜሪካ ወደ ሀገሩ ተመለሰ። አውሮፕላን ማረፊያ እንደወረደም በቀጥታ እግሩ የመራው ወደ እስር ቤት ነበር። በፈቃዱ እጁን ለህግ ሰጠ። ነገር ግን ጥበብና መልካምነት በታሰረበትም ቦታ አብረውት ነበሩ። ሰሜ በእስር ቤት በነበረው ወደር የሌለው መልካም ስነ ምግባር በእስር ቤቱ የኪነ ጥበብ ክፍል ውስጥ ባበረከተው ከፍተኛ አስተዋጽኦና ሌሎች እስረኞችን የሙዚቃ ትምህርት አስተምሮ በማስመረቁ የይቅርታ ዕድል ተሰጠው። የ5 ዓመቱን ፍርድ በ2 ዓመት ከ6 ወር አጠናቆ በነጻ ወጣ። ድምጻዊ ሰማኸኝ በላው ባለትዳርና የ4 ልጆች አባት የነበረ ሲሆን ለቤተሰቡ የነበረው ፍቅርና ለጥበቡ የነበረው ታማኝነት ሁሌም ሲታወስ ይኖራል። አዎ ስጋ ቢሞትም ጥበብና መልካም ስራ ግን መቼም አይሞቱም። ድምጻዊ ሰማኸኝ በላው ሰሜ ባላገሩ በስራዎቹ በጣፋጭ ድምጹና በፈገግታው በኢትዮጵያውያን ልብ ውስጥ ለዘላለም ህያው ሆኖ ይኖራል። ለተወዳጁ አርቲስት ሰማኸኝ በላው ነፍሱን በአጸደ ገነት ያኑርልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በሙሉ መጽናናትን እንመኛለን። ስለ ድንቅ ስራዎቹ እናንተ የምታስታውሱትን ተወዳጅ ሙዚቃውን በኮሜንት አጋሩን። ስራዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። የጥበብ ሰዎች ስጋቸው ቢለይም በትዝታ ማህደራችን ውስጥ ግን ሁሌም ህያው ናቸው። የድምጻዊ ሰማኸኝ በላው ሰሜ ባላገሩ ድንቅ አሻራም መቼም አይደበዝዝም። ለቤተሰቦቹና ለአድናቂዎቹ በሙሉ በድጋሚ መጽናናትን እንመኛለን። እንዲህ ያሉ ውድ የጥበብ ትዝታዎችን የኪነ ጥበብ ሰዎቻችንን ታሪክና አዝናኝ ይዘቶችን ለማግኘት ትዝታ ኢንተርቴይንመንትን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በትዝታ ማህደር ውስጥ ሁሌም እንገናኝ። እስከሚቀጥለው ሰላም ቆዩ። ትዝታ ኢንተርቴይንመንት። ትዝታ ኢንተርቴይንመንት የሚበሰብሰው አፈር ለሚበላኝ ለሚበሰብሰው ከዚህ ፈራሽ ገላ አመቻነሰ